አንዲት ልጅ ሲጋራ በምትገዛበት ወቅት ባለቤቱ በድንገት ትሩዝ ኦር ዴር ብሎ ይጠይቃታል። ምንም እንኳን ልጅቷ ጨዋታውን መጫወት ባትፈልግም በግድ አንድ የጋዝ ዕቃ ታነሳና ከጎኗ የነበረች አንዲት ሴት ላይ በማርከፍከፍ ልጅቷ ላይ እሳት ትለኩስና ሴትየዋን ታነዳታለች። ሴትየዋም ሰውነቷ በእሳት የተሸፈነው ወዲያው ነበር። በዚህም ምክንያት ሴትየዋ መሬቱ ላይ በመውደቅ ሕይወቷ ያልፋል። ይሄ ሁሉ እንዴት እንደተፈጠረ እንመልከት። እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ታሪኩ የሚጀምረው ኦሊቪያ የተባለች ሴትን እያስመለከተን ሲሆን ታዋቂ የሆነች ዩቲዩበር ነበረች። ስራ እየሰራች ባለችበት ወቅት የልብ ጓደኛዋ ማርኪ ልታያት ትመጣለች። በወቅቱ ከኮሌጅ የሚመረቁበት ጊዜ በመሆኑ ማርኪ አብረው ወደ ሜክሲኮ ሄደው እንዲዝናኑ ትፈልጋለች። ኦሊቪያ በመጀመሪያ መሄድ አልፈለገችም ነበር። ነገር ግን ሌላኛዋ ጓደኛቸው ፔኔሎፔ ከፍቅረኛዋ ታይሰን ጋር ትመጣና ለሶስት እንደምንም አሳምኗት ኦሊቪያ በስተመጨረሻ ለመሄድ ትስማማለች። ከቤታቸው ውጪ ብራድ የተባለ ሌላ ጓደኛቸው እየጠበቃቸው ሲሆን መኪናውን የሚነዳው ደግሞ የማርኪ ፍቅረኛ ሉካስ ነበር። ሁሉም ነገር ዝግጁ ከሆነ በኋላ ቡድኖቹ ጉዟቸውን ይጀምራሉ። ያን ምሽት ኦሊቪያ በምትጠጣበት ወቅት ሮኒ የተባለ የኮሌጁ ተማሪ ሊተነኩሳት ይሞክራል። እንደ አጋጣሚ ግን ካርደር የተባለ አንድ ወጣት ጣልቃ ይገባና ይከላከልላታል። ሮኒ ካርደር ጣልቃ በመግባቱ በጣም ተናዶ ነበር። በዚህም በብስጭት ጥሏቸው ይሄዳል። ከዚህ በመቀጠል ኦሊቪያ ከካርደር ጋር ማውራት ይጀምራሉ። በንግግራቸው ወቅት እሱም ለመዝናናት ወደ ሜክሲኮ እንደሄደ ትገነዘባለች። ለብዙ ሰዓታት ሲያወሩ ያመሹና ጓደኞቿ መዝናናቱ አድክሟቸው አረፍ ለማለት ይጠሯታል። በዚህ ወቅት ግን ካርደር እዚሁ አካባቢ አንድ ጥሩ ለየት ያለ መዝናኛ ቦታ እንዳለ ይነግራቸዋል። የጉብኝታቸው የመጨረሻ ቀን በመሆኑ ቡድኖቹ አብረው ለመሄድ ይስማማሉ። የወሰዳቸው ወደ ተገለለ አንድ ቸርች ሲሆን ወደ ውስጥ እንደገቡ ኦሊቪያ ቤቱን መጎብኘት ትጀምራለች። ትንሽ እንደጎበኘች መሬት ላይ ብዙ ፎቶዎችን ትመለከታለች። ቸርች እንደመሆኑ መጠንም ብዙ ትኩረት አልሰጠችውም ነበር። ትንሽ እንደተራመደችም በድጋሚ ብዙ ፎቶዎችን ትመለከታለች። በስህተት ግን አንድ ኩባያን ስትገፋው በጣም የሚረብሽ ሽታ ከውስጡ ይወጣል። ኦሊቪያ ለመውጣት በምትዘጋጅበት ወቅት ሮኒ ድንገት መጥቶ ያስጠነቅጣታል። ሁለቱ ከቀሪዎቹ ቡድኖች ጋር ከተቀላቀሉ በኋላ ቡድኖቹ ለመሄድ ይዘጋጃሉ። ነገር ግን ካርደር ያስቆማቸውና ትሩዝ ኦር ዴር እንዲጫወቱ ሀሳብ ያመጣል። ቡድኖቹም ተስማምተው ይቀመጡና ጨዋታውን መጫወት ይጀምራሉ። ኦሊቪያ የመጀመሪያዋ ተጠያቂ ሆና ካርደር ደግሞ የመጨረሻው ይሆናል። አሁን የካርደር ተራ ሲሆን እውነት ለመናገር ትሩዝን ይመርጣል። በቀጣይ ፔኔሎፔ ለኦሊቪያ ስላለው ትክክለኛ ስሜት እንዲናገር ታዘዋለች። በምላሹ ታዋቂ የሆነች ሴትን ወደዚህ አምጥቶ ጨዋታውን ማጫወት እንደሆነ ይነግራታል። በዚህ መንገድም በህይወት ይቆያል። ማንም ምንም ከማድረጉ በፊት ግን ካርደር ተነስቶ ይሄዳል። ኦሊቪያ ምን እየተፈጠረ እንደሆነ ልትጠይቀው ወደሱ ስትመጣ ካርደር ጨዋታው የእውነት እንደሆነ ይነግራታል። አንዳቸው ጥያቄ እንደተጠየቁ የጨዋታው አንድ አካል ይሆናሉ። በዚህም ሁሉንም ህግ መከተል ይኖርባቸዋል። አንዳቸው እንኳን ከዋሹ ወይንም ደግሞ ዴር ትዕዛዝ አልታዘዝም ካሉ ወዲያውኑ ይገደላሉ። ይህንን ከተናገረ በኋላ ካርደር ወዲያው ይወጣል። ኦሊቪያ ስትመለስ ግን ጓደኞቿ በሙሉ መሰወራቸውን ትገነዘባለች። ግራ በመጋባት ስትዞር ጓደኞቿ በሙሉ በሚያስደነግጥ መልኩ እያፈጠጡባት ታገኟቸዋለች። እንደ አጋጣሚ ግን ሉካስ በሰዓቱ ደርሶ ይነካታል። ኦሊቪያም እየቃዠች ሊሆን እንደሚችል የገባት ያኔ ነበር። ቡድኖቹ ካርደር እብድ እንደሆነ ወዲያው ነበር የጠረጠሩት። በዚህም ሁሉም ተያይዘው ከቸርቹ ይወጣሉ። ከዛ ጉብኝታቸው በኋላ ኦሊቪያ ላይ ያልተለመዱ ነገሮች በተደጋጋሚ መፈጠር ይጀምራሉ። በመጀመሪያ ትሩዝ ኦር ዴር የሚለው ጽሑፍ ጠረጴዛዋ ላይ ተጽፎ ታገኛለች። በኋላ ደግሞ ተመሳሳዩ ጽሑፍ በወረቀት ተጽፎ ይደርሳታል። አንድ ቀን ኦሊቪያ ከትምህርት በምትወጣበት ወቅት ተመሳሳዩ ጽሑፍ መኪናዋ ላይ ተጽፎ ታገኘዋለች። ከጀርባዋ ስትዞር ሮኒን ታገኘውና ይሄ ሁሉ እሱ እንዳደረገው ነበር ይመስላት። ሮኒ ግን ስለምታወራው ነገር ምንም እንደማያውቅ ይነግራታል። መኪናዋ ራሱ ምንም ነገር የተጻፈበት ነገር እንደሌለ ይነግራታል። ሮኒ ምንም ያክል ቢያስረዳትም ግን ኦሊቪያ ልታምነው አልቻለችም። ኦሊቪያ በቀጣይ ለማርኪ ልትነግራት ወደ እሷ ትሄዳለች። ወደ ላይብረሪ እንደደረሰች አንዲት ሴት ትጠራትና ትሩዝ ኦር ዴር ብላ ትጠይቃታለች። ኦሊቪያ መልስ ሳትሰጥ ስትቀር በድንገት አጠገቧ የነበሩት ተማሪዎች በሙሉ ይከቧትና በጭንቀት ብዛት ኦሊቪያ ትሩዝ ብላ እውነት ለመናገርን ትስማማለች። በቀጣይ ከማርኪ የደበቀችው ሚስጥር ካለ እንድትናገር ይጠይቋታል። ኦሊቪያ ማርኪ ሉካስ ላይ ቺት እያደረገችበት እንደነበር ትናገራለች። በዚህ ወቅትም ሉካስ እና ማርኪ የተናገረችውን ነገር በሙሉ ይሰሟታል። ሉካስም ተነስቶ በንዴት ይወጣል።
በዚህም ምክንያት የኦሊቪያና የማርኪ ጓደኝነት መላላት ይጀምራል። በሌላ በኩል ሮኒ ከአንዲት ሴት ጋር እየተጀናጀነ ባለበት ወቅት ልጅቷ ድንገት ትሩዝ ኦር ዴር ብላ ትጠይቀዋለች። ሮኒ የቀለደች እንደሆነ አስበው ዴር ወይንም ትዕዛዝ ይመርጣል። ልጅቷ የፑል ጠረጴዛው ላይ ወጥቶ ልብሱን እንዲያወልቅ ታዘዋለች። ሮኒ ፑሉ ላይ ወጥቶ ሱሪውን ለማውለቅ በሚዘጋጅበት ወቅት ግን ባር ውስጥ የነበሩት ሰዎች በሙሉ እየሳቁ ይቀርጹታል። በዚህ ወቅት ሮኒ በንዴት ትዕዛዙን ላለመፈጸም ይወስናል። ለመሄድ ሲዘጋጅ ግን አንድ ያልታወቀ ኃይል እንዲሸራተት አድርጎት ይወድቅና አንገቱ ተሰብሮ ወዲያው ሕይወቱ ያልፋል። እውነቱ ላይቭ ላይ ስለነበር ኦሊቪያ የሮኒን ህልፈት ስትመለከት ትደነግጥና ካርደር እውነታውን እየተናገረ እንደነበር ይገባታል። ኦሊቪያ ወዲያው የጨዋታውን ህግ ለጓደኞቿ ታስረዳቸዋለች። ነገር ግን አይምሮዋን እየሳተች እንደሆነ ነበር የተሰማቸው። በዛው ሰዓት ሉካስ ይመጣል። እሱም ግን እንደሌሎቹ አላመናትም ነበር። ከማርኪ ጋር ቀደም በመፋታቱ ቦርሳውን ብቻ አንስቶት ይወጣል። ሉካስ እንደወጣ ብዙም ሳይቆይ ትሩዝ ኦር ዴር የሚለውን ጽሑፍ ግድግዳው ላይ ተጽፎ ይመለከታል። ሉካስ ፕራንክ እንደሆነ ነበር ያስበው። በቀጣይ ግን እጁ ላይም ህመም እየተሰማው ይመጣል። ሸሚዙን ሲሰበስበው እነዚያ ጽሑፎች እጁ ላይም ተጽፎ ይመለከታል። ሉካስ ወደ ኦሊቪያ ይደውልና ኦሊቪያ እውነት እንዲናገር ትለምነዋለች። በዚህም ሁሌም ለኦሊቪያ የተለየ ስሜት እንደነበረው ይናዘዛል። ከዚህ በመቀጠል ሌሎቹን ማሳመን እንዳለባቸው ይነጋገራሉ። እየተወያዩ ባሉበት ወቅት ግን ማርኪ ተመልሳ ትመጣለች። ኦሊቪያ ሁሉንም ነገር ታስረዳታለች። በመጀመሪያ ማርኪ አላመነቻትም ነበር። በኋላ ላይ ግን ስልኳ ላይ ቴክስት ይገባላታል። ኦሊቪያ መልስ እንድትሰጠው ስትነግራት ማርኪ ዴር ወይም ትዕዛዙን ትመርጣለች። ትዕዛዙ የኦሊቪያን እጅ እንድትሰብረው ያዛታል። ኦሊቪያ በቀጣይ ለማርኪ መዶሻ ትሰጣታለች። ምንም እንኳን ማርኪ እስካሁን ብትናደድባትም አስችሏት ልትሰብራት አልቻለችም። በስተመጨረሻ ኦሊቪያ የማርኪን አባት ስትሰድበው ማርኪ ተናዳ ትመታታለች። ከዚህ በመቀጠል ኦሊቪያን ይዘው ወደ ሆስፒታል ይወስዷታል። ብራድ እዛው ሆኖ በሚጠባበቅበት ወቅት አባቱ ይመጣል። ብዙም ከማውራታቸው በፊት ግን አባቱ ድንገት ትሩዝ ኦር ዴር ብሎ ይጠይቀዋል። ብዙም ሳይቆይ ብራድ ወደ ጓደኞቹ ይመለስና ለአባቱ መጥፎ ልጅ እንደሆነ እውነታውን እንደነገረው ይነግራቸዋል። ኦሊቪያ ይህንን እንደሰማች ቀጣዩ ተጠያቂ ታይሰን እንደሆነ ትገምታለች። የሕክምና ተማሪ የነበረው ታይሰን በወቅቱ ኢንተርቪው እያደረገ ነበር። ኢንተርቪው የምታደርገው ሴት በድንገት ትሩዝ ኦር ዴር ብላ ትጠይቀዋለች። ታይሰን ትሩዝ ወይም እውነት ለመናገር ይመርጣል። የመድኃኒት ማዘዣዎችን ምን ያክል ሐሰተኛ አድርጎ እንደጻፈው ትጠይቀዋለች። ታይሰን ግን በውሸት አድርጎት እንደማያውቅ ይናገራል። ለመውጣት በሚዘጋጅበት ወቅት አይኖቹ ድንገት ደም መስለው ከኪሱ እስክሪብቶ ያወጣና አይኑን ይወገዋል። ይሄ ሳይገለው ሲቀር ወደ ግንቡ ይጠጋና ጭንቅላቱን ያጋጨዋል። ከክፍሉ ደም እየፈሰሰ ይመጣል። ኦሊቪያና ጓደኞቿ እንደተመለከቱት ታይሰን እንደሞተ ይደመድማሉ። ጨዋታውን ፍጻሜ ለመስጠት ቡድኖቹ ምርመራ ማድረግ ይጀምራሉ። ብዙም ሳይቆይ ማርኪ አንድ ግኝት ታገኛለች። ሱቅ ውስጥ አንዲት ሴትዮ ላይ ጋዝ ስላልከፈከፈችው ሴት ዜና ያገኛሉ። ኦሊቪያ የበለጠ ማጣራቷን ቀጥላ የልጅቷን አካውንት ታገኘዋለች። ስሟ ጂዜል ሲሆን ከካርደር ጋር የቅርብ ጓደኛሞች ነበሩ። በዚህም ጂዜል የሆነ ነገር ታውቃለች ብለው ያስባሉ። ኦሊቪያም የግል መልእክት ትልክላታለች። ፔኔሎፒ እየታጠበች ባለችበት ወቅት ድንገት የራሷ ነጸብራቅ በመስታወቱ በኩል ትሩዝ ኦር ዴር ብሎ ይጠይቃታል። ፔኔሎፒ እውነትን ትመርጣለች። ነጸብራቋ ግን ጨዋታው በዚህ መልኩ እንደማይሰራ ትነግራታለች። ብዙም ሳይቆይ ኦሊቪያና ቀሪዎቹ ግር የሚል ድምፅ ሲያስተውሉ በአፋጣኝ ወደ ውጭ ይወጣሉ። እዚህም ፔኔሎፒን ጣራቸው ላይ ቆማ ይመለከታታል። ጨዋታው እውነትን እንድትመርጥ ፈቃደኛ እንዳልሆነላትና ትዕዛዟ ደግሞ አንድ ሙሉ ጠርሙስ ቮድካ እስክትጨርስ ድረስ የጣራቸውን ጠርዝ እንድትዞረው እንደሆነ ትነግራቸዋለች። ቡድኖቹ በድንጋጤ ከውስጥ ፍራሽ ያወጡላታል። በመሃል ግን የተቆለፈው አጥር እንዳያልፉ ይከለክላቸዋል። ኦሊቪያ ፈጥና በማሰብ መኪናዋን ከአጥሩ ጋር ታጋጨዋለች። በዛው ሰዓት ፔኔሎፒ ተንሸራታ ትወድቃለች። እንደ አጋጣሚ ጓደኞቿ በፍራሿ ያተርፏታል። በዛው ሰዓት ኦሊቪያ ከጂዜል መልእክት ይላክላትና አድራሻውን በመከተል ሊያገኟት ይሄዳሉ። ኦሊቪያ ጂዜልን ጨዋታው እንዴት እንደጀመረ ትጠይቃታለች። ጂዜልን ማስረዳት ትጀምራለች። በመጀመሪያ እሷና ጓደኞቿ ወደዛው ቸርች ሄደው ነበር። እንደ ቀልድም ትሩዝ ኦር ዴር መጫወት ይጀምራሉ። ጨዋታውን ይበልጥ አጓጊ ለማድረግ አንድ ህግ ያወጣሉ። በተከታታይ 2 ትሩዞች ከተመረጡ ቀጣዩ ትዕዛዝ መሆን አለበት። ነገሮች ከቁጥጥር ውጪ የሆኑ ሲመጡ ካርደር ቸርች ውስጥ የነበሩትን እቃዎች መሰባበር ይጀምራል። ጨዋታቸውን እንደጨረሱ ግን ይወጣሉ። ጨዋታውም እንደ ቀልድ ሊላቀቃቸው አልቻለም። ጓደኞቿ አንድ በአንድ መሞታቸውን ቀጥለው መጨረሻ ላይ ጂዜልና ካርደር ብቻ ይቀራሉ። ኦሊቪያ ካርደር የት እንደሆነ ስትጠይቃት ጂዜል አብሯቸው የሚጫወተውን አዲስ ቡድኖች ፍለጋ መውጣቱን
ትነግራቸዋለች። ከዛ ጊዜ በኋላ ግን አይተው አታውቅም። እስከ ዛሬ ድረስም በህይወት ልትቆይ የቻለችው አዲስ ቡድኖች በማምጣቷ እንደሆነ ትነግራቸዋለች። ጂዜል በቀጣይ ካርተር ብዙ ሰዎችን ይዞ ቢመጣ ኖሮ የእሷ ተራ በዚህ ፍጥነት አይደርስም ነበር ብላ ትናገራለች። በተደጋጋሚ ይቅርታ ከጠየቀቻቸው በኋላ በድንገት መሳሪያ አውጥታ ኦሊቪያ ላይ ብትተኩስባትም ፔኔሎፔ ዘላ ትከላከልላትና ህይወቷ ያልፋል። ጂዜል ትዕዛዟን መወጣት ባለመቻሏ የሆነ መንፈስ አስገድዷት ራሷን ታጠፋለች። በኋላ ላይ የኦሊቪያ ተራ ሲደርስ ከሉካስ ጋር ፍቅር እንዲሰሩ ትታዘዛለች። ከዚህ በመቀጠል ግን እስካሁን ማርኪን እንደሚወዳት ይነግራታል። በኋላ ላይ ስለ ቸርቹ በጣም በጥልቀት ማጣራት ጀምረው አንድ ሰሞን ብዙ ሰዎች እንደተረሸኑበት ይደርሱበታል። ከነዚህ መሃልም አንድ መነኩሴ ብቻ ነበር የተረፈችው። ስሟ ኢኔዝ ሬያስ ሲሆን ኢኔዝ በህይወት ኖራ የምትኖረው ከነሱ ብዙም ሳትርቅ መሆኑን ይደርሱበታል። በዚህም ይህንን እርግማን ለመስበር ኦሊቪያና ሉካስ ወደ ቤቷ ይሄዳሉ። አንዲት ወጣት በሩን ከፍተው ኢኔዝ አያቷ እንደሆነች ትነግራቸዋለች። ልጅቷ መጀመሪያ ላይ ወደ ውስጥ ልታስገባቸው ፈቃደኛ አልነበረችም። ኦሊቪያ ፎቶ ስታሳያት ግን በስተመጨረሻ ታስገባቸዋለች። ኢኔዝ ለ50 ዓመታት ያክል አውርተው አታውቅም። በዚህም መልሶቿን ወረቀት ላይ ጽፋ ለኦሊቪያ ትሰጣታለች። ኦሊቪያ ጮክ ብላ ስታነበው ካሌክስ የተባለ ሰይጣን ቸርቹን ይፈታተነው እንደነበርና እንደምንም አስረውት እንደቆለፉበት ትነግራታለች። ነገር ግን አንዲት መነኩሴ ሳታስበው ነጻ ትለቀዋለች። ሰይጣኑ ሁሉንም ሰው ነበር የገደለው። ኦሊቪያ በድንጋጤ እየሰማች ኢኔዝ በህይወት እንዴት እንደቆየች ትጠይቃታለች። ኢኔዝ ሌላ ደብዳቤ ለሉካስ ትሰጠዋለች። ደብዳቤውም ሰይጣኑን ማሰር የሚችለው የለቀቀው ሰው ብቻ እንደሆነ ይገልጻል። ያ ሰው ቃሉን 7 ጊዜ በመደጋገም ኩባያ ውስጥ ዕቃ አስቀምጠው በሻማ ቅላት ዘግተው ማስቀመጥ አለባቸው። ኦሊቪያ ኩባያ ውስጥ ምን እንደሚገባ ትጠይቃታለች። ኢኔዝም አፏን ትከፍታለች። ለካ ሰይጣኑን በስህተት የፈታችው እሷ ስትሆን ኩባያ ውስጥ የገባው ደግሞ ምላሷ ነበር። ኦሊቪያና ብራድ ከዚህ በመቀጠል ወረቀቱን ለማስተርጎም ወደ ብራድ ይወስዱታል። ሲያነበውም እውነታውን አወቁ። ኩባያውን የሰበረውን ሰው ፈልጎ ማግኘት አለባቸው። እሱም ካርተር ነው። ስለ ጉዳዩ እየተወያዩ ባሉበት ወቅት የብራድ አባት ይመጣል። ልክ እንደ መጀመሪያው ትንሽ እንዳወሩ የአባቱ የፖሊስ ሬዲዮ ትሩዝ ኦር ዴር ብሎ ይጠይቀዋል። ኦሊቪያና ሉካስ ከዚህ በፊት ትሩዝ በመምረጣቸው ብራድ አሁን መምረጥ የሚችለው ዴር ወይም ትዕዛዝን ብቻ ነበር። ሬዲዮ ላይ የነበረው ድምፅ ለብራድ የአባቱን መሳሪያ እንዲሰርቀውና አባቱን አንበርክኮ እንዲያስለምነው ያዘዋል። ብራድ በፍርሃት ተቀብሎት መሳሪያውን ይሰርቀዋል። ነገር ግን ሌላ ፖሊስ እውነቱን ከሩቅ ተመልክቶ ብራድን ከኋላው ይተኩስበታል። ብራድም የሞተው ወዲያው ነበር። ኦሊቪያና ቀሪዎቹ በመጡበት ወቅት ጊዜው ረፍዶ ነበር። ከዚህ በመቀጠል መርማሪው ኦሊቪያን በቻት ሪከርዱ በኩል ያገኛታል። መርማሪውም ከሶስቱ በስተቀር አንድ የተረፈ ሰው መኖሩን ይነግራታል። ኦሊቪያ ፎቶን ስታነሳው በሚያስደነግጥ ሁኔታ ካርተር ሆኖ ታገኘዋለች። መርማሪው እያያት ባልነበረበት ወቅት ወዲያው አድራሻውን ፎቶ በማንሳት ከጣቢያው ትወጣለች። ኦሊቪያ በፍጥነት ጓደኞቿን ይዛ ካርተርን ፍለጋ ትወጣለች። ወደ ክፍሉ እንደደረሱ ሉካስ በሩን በርግዶ ይከፍተውና ኦሊቪያ ለካርተር ጨዋታውን ለማስቆም ከነሱ ጋር ወደ ቸርቹ መመለስ እንዳለበት ትነግረዋለች። ካርተር የመሰለው ግን ኦሊቪያ ዴር ታዛ እንደሆነ ሲሆን ትኩረታቸው የተወሰደበትን ሰዓት ጠብቆ ቡድኖቹን ያጠቃቸዋል። እንደ አጋጣሚ ግን ኦሊቪያ መሳሪያ ታነሳና በሰዓቱ ታስቆመዋለች። ከዚህ በመቀጠል ሁሉም ወደ ቸርቹ ያመራሉ። ኦሊቪያ ለካርተር ጽሑፉን ስተው 7 ጊዜ እንዲደጋግመው ታዘዋለች። ገና የመጀመሪያውን ዙር እንዳነበበው ግን መሬቱ ተንቀጥቅጦ አጠቃላይ ቸርቹ መፍረስ ይጀምራል። ኦሊቪያ ንባቡን እንዲቀጥል ታድርገዋለች። በዛ ወቅት ግን ካርተር ሉካስ አስፈሪ በሆነ መልክ እየተመለከተው ትሩዝ ኦር ዴር ብሎ ይጠይቀዋል። ሉካስም ዴርን ይመርጣል። በቀጣይ ለመውጣት ይወስናል። ኦሊቪያና ማርኪ ለምን እንደሚሄድ ሲጠይቁት ሉካስ ጨዋታው ወይ ማርኪ ወይንም ኦሊቪያን እንዲገድል እንዳዘዘው ይናገራል። ማንንም መጉዳት አይፈልግም። በዚህም ጥላቸው ይወጣል። ካርተር ቃሉን ብሎት ከጨረሰው በኋላ ኦሊቪያ ቢላውን እንዲያነሳና ምላሱን እንዲቆርጠው ታዘዋለች። ካርተር እያመነታ ባለበት ወቅት ግን በሰይጣኑ ቁጥጥር ስር መውደቅ ጀምሮ ቀጥታ ወደ ካርተር ይራመዳል። እንደ አጋጣሚ ግን ማርኪ ትዘልበትና ትጥለዋለች። እርግማኑንም ለመስበር ካርተር ቢላውን ይዞ ምላሱን መቁረጥ ይጀምራል። ድንገት ግን ሰይጣኑ ይነሳል። ወደ ካርተር በመሄድ ወቅቶት ይገለዋል። ሰይጣኑ በቀጣይ ዞሮ የሉካስን አንገት ይቆርጠዋል። መሬት ላይ የተሰረሩትን ሰውነቶች እየተመለከቱ ኦሊቪያና ማርኪ ማልቀስ ይጀምራሉ። ምንም ነገር ከማድረጋቸው በፊት ግን የሞተው ሉካስ በድንገት ተነስቶ ትሩዝ ኦር ዴር ብሎ ይጠይቃቸዋል። ኦሊቪያ ወዲያው ዴርን እንድትመርጥ ነገር ግን እንዳትተገብረው ትነግራታለች። ማርኪ ዴር ስትመርጥ ሰይጣኑ ኦሊቪያ ላይ እንድትተኩስባት ያዛታል። ማርኪ እምቢ ስትል ግን ሰይጣኑ ወዲያው ተቆጣጥሯት መሳሪያውን ታነሳና ኦሊቪያ ላይ ይደቅነዋል። በመጨረሻው ሰከንድ ግን ኦሊቪያ መሳሪያውን ወደ ጎን ታስጥለዋለች። ጥይቱን ማምለጥም ቻለች። ኦሊቪያ ፈጥና በማሰብ ሰይጣኑ ላይ አትኩራ በመመልከት ትሩዝ ኦር ዴር ብላ ትጠይቀዋለች። በጨዋታው ሕግ መሰረት ሰይጣኑ ከተጠየቀ ግዴታ መጫወት አለበት። ሰይጣኑ ትሩዝን ሲመርጥ ኦሊቪያ እርግማኑን እንዴት እንደሚያጠፉት ትጠይቀዋለች። ሰይጣኑን በምላሹ ምንም መንገድ እንደሌለውና ሊያጠፋው የሚችለው ብቸኛው ሰው ካርተር አስቀድሞ ሞቷል። ተጫዋቾቹ በህይወት እስከቀሩ ድረስ ጨዋታው መቼም አያልቅም።
ይህንን ከተናገረ በኋላ ሰይጣኑ ይሰወራል። መጨረሻ ላይ ኦሊቪያ ካሜራዋን ታነሳና ታሪኩን በአጠቃላይ ተናግራ ቪዲዮን ዩቲዩብ ላይ ትጭነዋለች። ለተከታታዮቿም ስለ ህጉ ታብራራና ትሩዝ ኦር ዴር ብላ ትናገራለች። ይህንን በማድረጓም ያያትን ሰው ሁሉ ወደ ጨዋታው በማስገባት ለእሷና ለማርኪ የመኖሪያ እድሜያቸውን ትጨምራለች። አበቃ።